ጸጉር እየተነቃቀለና እየተጎዳ ለምትቸገሩ መፍትሄ የሮዝመሪ ዘይት። የስጋ መጥበሻ እየተባለ በተለምዶ የሚጠራው ሮዝመሪ በውስጡ ራሲን፣ ታኒክ አሲድ፣ ቮላታይል ኦይልስ እንዲሁም ፍላቮኖይድ የተባሉ ውህደቶች ሲገኙበት ይህ ደግሞ ለሚነቃቀል፣ ለሳሳ እንዲሁም ደግሞ ለተጎዳ ጸጉር የፊት ለፊት ጸጉር እየሸሸ ላለ ፍቱን መፍትሄ ነው። ሮዝመሪ ዘይትን በቀላሉ በቤታችሁ ለማዘጋጀት የሮዝመሪን ቅጠል በግማሽ ውሃ በማድረግ መቀቀል፣ ኮኮናት ወይም ኦላይቭ ቅባትን በመቀላቀል የራስ ቅል ቆዳ እንዳይጎዳ ይረዳል። ለ30 ደቂቃ ከተቀቀለ በኋላ በማጥለል በየቀኑ የራስ ቅል ቆዳን በደንብ አድርጎ በመቀባት ለየትኛውም አይነት የጸጉር መጎዳት መፍትሄ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ዛሬ ደግሞ ለጸጉር ተስማሚ የሆነ ውህድ ይዤላችሁ መጥቻለሁ። እሱም ሁለት ነገሮች ብቻ ናቸው የሚያስፈልጉት። በየቀኑ ሳታቋርጡ ለወራትም ሆነ እንደፈለጋችሁ መጠቀም ትችላላችሁ። እነሱም እንግዲህ የሚያስፈልጉኝ ነገሮች ቅርንፉድና ሮዝሜሪ ነው። ያልተነገረለት ተአምረኛው ሚስጥረኛው ተብሎ እየተወራለት እንግዲህ የሮዝሜሪና የቅርንፉድ ቅባት፣ የቅርንፉድና የሮዝሜሪ ዘይት እንዲሁም ውሃውን ለጸጉር በጣም አሪፍና በጣም ተስማሚ ነው። እኔም ራሴ ተጠቅሜ ስላየሁት ነው ወደ እናንተ ይዤላችሁ የመጣሁት። እሱም እንግዲህ እንደምታዩት እርጥብ ሮዝሜሪ ደረቁንም መጠቀም ትችላላችሁ። ማንኛውም ቤት መግዛት ትችላላችሁ፣ መስራት ትችላላችሁ። በተለይ አረብ ሀገር ያላችሁ በየአጠር ቤቱ አለ ማለት ነው። ደረቁ እርጥቡ በየሱፐር ማርኬቱ አለ። ደረቁ ደግሞ ረጅም ጊዜ እንዲቀመጥላችሁ ደረቁን የምትገዙት ተመራጭ ነው። ሁልጊዜ ውጭ የማታወጡ ከሆነ እንግዲህ እንደምታዩት ሮዝመሪውን እና ቅርንፉዱን እየፈላ ውሃ አድርጌ ለ3 እና ለ2 ደቂቃ ያህል እሳት ላይ አንተከትከዋለሁ ማለት ነው። ከዚያም እንግዲህ እስከ መጨረሻው ተከታተሉ። አጠቃቀሙንም ሁሉንም ማሳያችኋለሁኝ። እውነቴን ነው የምላችሁ ጸጉራችሁ በሙቀት በተለይ አረብ ሀገር ያላችሁ እህቶች የአብዛኛውን ጊዜ ሻሽ ስለምናስር በሙቀት ጸጉራችን ይረግፋል ማለት ነው። ስብርብር ይላል። እንደገና ደግሞ የግንባራችሁ ጸጉር ወደ ኋላ እየሸሸ የተቸገራችሁ ከሆነ እውነቴን ነው ይህንን ግብአት ተጠቀሙት። እውነት ካልተጠቀማችሁት ይቆጫችኋል። ለምን? በጣም አሪፍ እንትን ነው። ሮዝመሪው የራሱ የሆነ ለጸጉራችን የሚሰጠው ውበት አለ። እንዲሁም ቅርንፉድ ለፎረፎር ለተለያዩ ነገሮች በጣም አሪፍ ነው። እውነት ጸጉራችንን አብዛኛውን ጊዜ ተፈጥሮ ነው። ጸጉራችንን ተፈጥሮ ካልሆነ በመንከባከብ የምናገኘው ለውጥ የለም ይላል አንዳንድ ሰው። በእርግጥ ጸጉር ተፈጥሮ ነው። ደግሞ ተፈጥሮ ነው ብላችሁ ጸጉራችሁን መተው የለባችሁም። ተንከባከቡት። እውነቴን ነው። በደንብ ከተንከባከባችሁ ጸጉራችሁ ቆንጆ ነው የሚሆነው ማለት ነው። ደግሞ የሴት ልጅ ውበት ጸጉር ነው ታውቃላችሁ። ስለዚህ የተለያዩ የጸጉር መንከባከቢያ ግብአቶች ሞልተዋልና እንግዲህ አትቀያይሩ። በነገራችሁ ላይ የሆነ ነገር ለጸጉራችሁ ከጀመራችሁ በተደጋጋሚ ተጠቀሙት ማለት ነው። ረጅም ጊዜ ተጠቀሙት ነው ለውጡን የምታዩበት። ገብቷችኋል የምላችሁ አይደለ? እና የተወሰነ ወራት ተጠቅማችሁ ሌላ ሻምፖ፣ ሌላ ቅባት፣ ሌላ የጸጉር ግብአት የምትቀያይሩ ከሆነ ላይስማማችሁ ይችላል። የጸጉራችሁን እድገት አታውቁትም እና አንድ አይነት ነገር ለረጅም ጊዜ ተጠቀሙት ማለት ነው። ይሄን ነው እንግዲህ እኔ የጠቀመኝ ነገር ንገራችሁ። በጣም የሚሰባበር ነበረ ጸጉሬ፣ እንደገና በጣም ይረግፋል። ገብቷችኋል? ስለዚህ ይህንን እየተጠቀምኩ የተወሰነ ለውጥ አይቼበታለሁ። ረጅም ጊዜ አልሆነኝም መጠቀም ከጀመርኩ ወደ 2 ወር ነው። ግን በ2 ወር ውስጥ እውነቴን በጣም ልዩነት አይቼበታለሁ። ያረዝማል። የግንባራችሁ ጸጉር ደግሞ ቤቢ ሄር ከፈለጋችሁ ጸጉራችሁ የግንባራችሁ እየረገፈ ከተቸገራችሁ ወይንም የግንባራችሁ አጫጭር ይሆናል። አንዳንድ ጊዜ ጸጉራችሁን አይደለ በሙቀት በምናምን የግንባራችሁን ጸጉር የታወቀ ነው እንትን ይላል፣ ይሳሳል። እሱን በደንብ ነው እኔ የተስማማኝ ማለት ነው። እና ይህንን ግብአት ሰርታችሁ ተጠቀሙት። አንዴ ከሰራችሁ እንደዚህ ለረጅም ጊዜ መቆየት ይችላል፣ እስከ ሳምንት። ዛሬ እንግዲህ ያሳየኋችሁ በውሃ የምትሰሩት የሮዝመሪ እና የቅርንፉድ ለጸጉር መንከባከቢያ ነው። ቀጣይ ደግሞ የሮዝመሪ ዘይት እንዴት እንደምትሰሩ አሳያችኋለሁ ማለት ነው። ስለዚህ ላይክ እና ሰብስክራይብ እያደረጋችሁ የሮዝመሪ ሽታው ልነግራችሁ አልችልም። የምትጠቀሙት የጸጉራችሁ ቅባት ካለ እንትን በሉት ተጠቀሙት፣ በዚህ በሮዝመሪ ማለት ነው። ቀጣይ እሰራላችኋለሁ እንዴት እንደምትሰሩት የሮዝመሪ ቅባት ማለት ነው። ገብታችኋል? ቤታችሁ ውስጥ መስራት ትችላላችሁ። እንደዚህ ያድርጉ። አሁን ከኦንላይን የጸጉር ቅባት 200 300 ነው የሚገዛው። ስለዚህ
እናንተ የምትጠቀሙት ቅባት ፀጉራችሁ ተስማሚ የሆነ ቅባት፣ ፈሳሽ ቅባት ካለ ሮዝመሪ እርጥቡን ታመጡና እንዴት እንደምትሰሩ በቤታችሁ ውስጥ አሳያችኋለሁ። ቀጣይ እንግዲህ እንደምታዩት ሮዝመሪውና ቁርንፉዱ በጣም ከቀዘቀዘ በኋላ እዚህ ጋር የእንትን በኻህ ራሱን የቻለ ለፀጉር መንከባከቢያ የሚሆኑ በኻህ አለ። በሱ መጠቀም ትችላላችሁ። እኔ ግን ያው እንደምታዩት በዚህ በኻህ አድርጌዋለሁኝ። በዚህ በካህ አድርጌዋለሁኝ። ለምን አይበላሽም። እስከ ሳምንት እስካለቀ መጠቀም ትችላላችሁ። ፀጉራችሁን ባበጠራችሁ ቁጥር ምን ታደርጋላችሁ? የቅንጭላታችሁን ቅልቅሉን ትረጩታላችሁ ማለት ነው። በማበጠሪያ እያበጠራችሁ በማበጠሪያ ክፍል እያደረጋችሁ በደንብ ታበጥሩትና ንፋስ ይምታው፣ ፀጉራችሁን ነፋስ ይምታው። መጎንጎን መስራትም ከቻላችሁ ፀጉራችሁን ቅልቅሉን በዚህ የራሳችሁን ክፍል በዚህ እንደዚህ እየበከካችሁ እንትን ካላችሁ በኋላ እንግዲህ እየበከካችሁ ፀጉራችሁን መስራት ትችላላችሁ። ሰዓት በ2 ቀን በ3 ቀን በቃ እንደዚህ እያደረጋችሁ ብትጠቀሙት እውነት የምር ፀጉራችሁ በጣም ለውጥ ታዩበታላችሁ ማለት ነው። ሀበሻም ለተለያየ ሰው በጣም የተስማማው የፀጉሩ ውህድ ቢኖር ይሄን ሮዝመሪ ቅባት ነው እና የቁርንፉድ እንግዲህ እንደዚህ እያደረጋችሁ መጠቀም ያለባችሁ ማለት ነው። ቅልቅሉን በደንብ ነው እንትን ማለት ያለባችሁ። ከዛ በጥራችሁ ፀጉራችሁን ሰርታችሁም ሆነ ንፋስ ያው ይምታው፣ ንፋስ ይምታው። በጣም አሪፍ ነው ለፀጉራችሁ። በነገራችሁ ላይ አየር ሲያገኝ አሪፍ ነው። እንደዚህ ግንባራችሁ እየረገፈ የተቸገራችሁ በብሄር ያወጣላችኋል። ፀጉራችሁ ይረዝምላችኋል። ፀጉራችሁ ይበዛላችኋል። ፎረፎር ካለ ደግሞ ቁርንፉዱ ፎረፎርን የማጥፋት ባህሪ ያለው የሚያሰካካችሁ ምናምን ከሆነ እንደገና ደግሞ ሻወር ወስዳችሁ በሻምፑ ምናምን በንጹህ ውሃ ታጥባችሁ ጭርስ ካደረጋችሁ በኋላ ይህንን የቁርንፉዱን ውሃ መጨረሻው ላይ ትለቀለቁበታላችሁ ፀጉራችሁን ማለት ነው። ሽታው በጣም ነው የሚጣፍጠው። ለነገራችሁ እንዴት እንደሚጣፍጥ መጨረሻ ላይ ከተለቀለቃችሁ በኋላ ፀጉራችሁን አድርቃችሁ የምትጠቀሙትን ቅባት ተጠቅማችሁ ፀጉራችሁን መስራት አበጥራችሁ ምናምን እንደዚህ መጠቀም ትችላላችሁ ማለት ነው። የጀማዓት አልኸይር እና የዛሬው ቪዲዮ ይህንን ይመስላል። ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ እየተጠቀማችሁ ፀጉራችሁን እየተንከባከባችሁ ፀጉራችሁን አሳድጉ ማለት ነው። አርቲፊሻል ሁማን ሄር አትቀጥሉ። በተፈጥሮ ውበታችሁ ማግኘት ከፈለጋችሁ እንደዚህ አይነት ውህዶችን ተጠቀሙ። ቀጣይ የምትጠቀሙትን ዘይት በሮዝሜሪ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። በጣም ቆንጆና አሪፍ የሆነ የፀጉር ቅባት ማለት ነው። ለፀጉራችሁ ተስማሚ የሆነ ቅባት፣ ሽታው የማይደብር ሽታው ደስ የሚል እውነት እና ይሄንን ይመስላል ቤተሰብ። የዛሬው ቪዲዮ ላይክ እያደረጋችሁ ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።